እግር ኳስ ለተመልካችም ለተጫዋችም ሱስ ነው። መግለጽ የሚከብድ ምታታዊ ትዕይንት፣ የ22 ተጫዋቾች የሰላም ጦርነት፣ ላለመሸነፍና የመከባበር ጽዋ የመቀዳጀት ፍጥጫ፣ ዓለማችንን በአንድ መንደር የሚያገናኝ የአውደ ሜዳ ከሳች የ90 ደቂቃ ልብ አንጠልጣይ ሲኒማ ነው። እግር ኳስ የጋራ ድል፣ የመተባበር የመታየትና የአብሮነት ድል የሚመዘገብበት ኩነት። በአገራችን እግር ኳሱ ደጋፊ ያለው፣ ተጫዋቾችን ግን ብቁና ተወዳዳሪ የማድረግ ሥራ በስፋት መሰራት ያለበት መሆኑ አያጠያይቅም። የዘንድሮ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሻምፒዮና በተርጫ ከተማ ተጀምሯል። በውድድሩ ተገኝተው መልእክት ያስተላለፉት የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴ ስፖርት የአንድ አካባቢን ማህበረሰብ መልካም ገጽታ ከመገንባትም አልፎ ዘርፈ ብዙ ጠቀሜታ ስለሚኖረው ለክልሉ ሕዝብ ወንድማማችነትን ተማማችነትን ለመትከልና ለማጽናት በተገቢ መንገድ በስፖርታዊ ጨዋነት ጨዋታው መካሄድ እንደሚገባው ተናግሯል። በውድድሩ 16 የተለያዩ ክለቦች የሚሳተፉ ሲሆን በአንደኛ ምድብ ተርጫ ከተማ፣ ቦንጋ ከተማ፣ መሪ ማንሳ ወረዳ፣ የኪ ወረዳ፣ በምድብ 2 ማሻ ወረዳ፣ ዋቻ ከተማ፣ ኢሰራ ወረዳ፣ ጀሙ ከተማ፣ በምድብ 3 አንድራቻ ወረዳ፣ ሳዳም፣ ጊምቦ ዳዲበንና ቤሮር ሲደላደሉ፣ አራተኛው ምድብ ቢጣ ወረዳ፣ ገሳ ከነማ፣ ማሻ ከተማና ገና ወረዳ በመሆን ተደላድሏል። በመክፈቻው ተርጫ ከተማ ከየኪ ወረዳ የተገናኙ ሲሆን ጨዋታው በመጀመሪያ 45 የተርጫ ከተማ 9 ቁጥር መለያ ለባሽ አቢላላ ባስቆጠራት ግብ ተርጫ ከተማ 1-0 በሆነ ውጤት ጨዋታው ተጠናቋል። ዘገባውን ያደረሰን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ነው። ይህ ኖቾ መልቲሚዲያ ነው።